ሰይድ ወረባቦ ወደ አሜሪካ እንደገባ ሰምታችኋል ብዬ አስባለሁ። ሰይድ ወረባቦ እንግዲህ ሰሞኑን በዙ ቻናል ለቅቄላችሁ ነበረ። ከዱባይ ከአረብ ኤምሬት እንዲወጣ በ5 ቀን ውስጥ እንዲወጣ ነግሬያችሁ ነበረ፣ ወይም ደግሞ ሰምታችኋል። አሁን ደግሞ በሀገር አሜሪካ እዛ እንደተቀበሉትና እዛ እንደገባ መረጃው ደርሳችኋል ብዬ አስባለሁ። ካልደረሳችሁ ደግሞ በዝርዝር አቀርብላችኋለሁ። አብራችሁን ቆዩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ የተከበራችሁ ቻናላችን ቤተሰቦች ቻናላችንን ሰብስክራይብ እያደረጋችሁት እንዲሁም አዳዲስ መረጃ እንዲደርሳችሁ የደወል ምልክቷ እየነካችሁ ላይክ እያደረጋችሁ አበረታቱን። እንግዲህ በስደት ዓለም ሁላችንም ካተደጋገፈን ማንም ከኛ ጋር አይቆምም ይላል። እሺ እንግዲህ በቅርቡ ሰይድ ወረባቦ ወይም አቡ ፋኖ ከዱባይ በ5 ቀን ውስጥ እንዲወጣ ሰምታችኋል። ሁላችሁም ያዘናችሁም አላችሁ፣ የሳቃችሁም አላችሁ። ብቻ ሁሉም ሰው የሚወደውም የሚጠላውም አለ። እሱ ብቻ ሳይሆን ነገሩ ሁላችንም ግራ አስገብቶ ነበረ። ማለት ድንገት ከምትኖሩበት ሀገር ውጡ ስትባሉ ትንሽ ይከብዳል። የሚያውቅ ያውቀዋል ማለት ነው። ድንገት ውጡ ስትባሉ ይከብዳል እና እሱም እንግዲህ ወደ ሀገር አሜሪካ እዛ እንደተቀበሉት ወይም ደግሞ እንደ አንዳንድ መረጃዎች እንዳገኘው ከሆነ የሀና ቤተሰቦች አይነት ነገር ሰምቻለሁ። እኔ በበኩሌ የሀና ቤተሰቦች ወንድሟ አይሆን ብቻ የሆነ ቤተሰብ አመቻችቶለት እንደወሰደው አይነት ነገር ሰምቻለሁ። የሀና ቤተሰብ ብቻ ብዙ ነገር እየተባለ ነው በአሁን ሰዓት። ዞሮ ዞሮ በአሁን ሰዓት እሱ ወደ አሜሪካ እንደገባ ነው ያለው መረጃ። እንዲሁም ደግሞ አንዳንዶች ደግሞ እኔ አጣርቼ እንደመጣሁት አሜሪካ እንደሆነ ነው የሰማሁት በትክክል ማለት ነው። ከወዳጆቹ ወይም ደግሞ ከነሱ ከቅርብ ሰዎች ከታማኝ ሰዎች እኔ እንዳገኘሁት መረጃ ወደ አሜሪካ እንደገባ ነው ያገኘሁት። አንዳንድ ደግሞ ያው እንግዲህ ሚዲያ ላይ እንግዲህ እውነተኛም አለ ውሸትም አለ። አንዳንድ ደግሞ ያው ለጥቅም እንደዚሁ ለዩቱብ እንትን ሲባል በቃ ለመፈመስ ታውቁታላችሁ። ያ ዘመኑን በእንደዛ አይነት ኬዝ ደግሞ ያሰቡ ሰዎች ወደ ዩጋንዳ ወደ ኢትዮጵያ እንደማይገባ እኔ ቀድሜም ነግሬያቸዋለሁ። ኢትዮጵያ አይገባም፣ ያው ካለው የፖለቲካ አንጻር ወደ ኢትዮጵያ እንደማይገባ ነግሬያቸዋለሁ። ኢትዮጵያም አልገባም፣ ወደ ዩጋንዳም አልገባም። እኔ እንዳረጋገጥኩትና 100% እርግጠኛ ወደ የምነግራችሁ ወደ አሜሪካ እንደገባ ነው እርግጠኛ ሆኜ የነገርኳችሁ። የሆነውም እሱ ነው። እንግዲህ ያው ነገ ከነገ ወዲያ ቪዲዮ ለቆ ታዩታላችሁ፣ የምስጋና ወይም የተለያየ ነገር እና ያው አሁን ላይ እየወጡ ያሉ መረጃዎች ፖለቲካዊ ይዘት አይነት ነገሮች ላይ እንደዛ ከሰዎች ጋር ተቀያይሞ ሰዎች ጥቆማ አድርገውበት አይነት ነገር ነው እየሰማሁት ያለሁት ማለት ነው። እሱ ከዱባይ እንዲወጣ የተደረገው ፖለቲካዊ ይዘት ላይ ሰዎች እንትን ብለውት ያንን ጥቆማ ሰጥተው በዛ ጥቆማ መሰረት እንዲወጣ ወይም ደግሞ ግፊት አድርገው እንዲወጣ ነው የሰማሁት። ዞሮ ዞሮ እኔ ከፖለቲካ አንፃር አይደለም የትኛውን ብሔር ደግፌ የትኛውን ብሔር እንትን ብዬ አይደለም። አንድ ኢትዮጵያዊ ነኝ። አንድ ስደት ላይ የምገኝ ወንድም ነኝ። ክፉ ይንካውም አይንካውም እሱን ሳይሆን ያው ወዳጃችሁን ጠላታችሁን መለየት ግዴታ ነው። ስደት ላይ ስኖሩ ደግሞ ከሁሉም ጋር ተግባብታችሁ መኖር ግዴታ ነው። መቼም ጠላት አይጠፋም። በተለይ እንደዚህ ብሔራዊ ነገር የፖለቲካዊ ነገር የምትናደርጉት ሆነ ወዳጅ ጠላት መቼም የማይቀር ነገር ነው። ኦሮሞ የሚሆን አማራ የሚሆን በቃ ስደት ላይ ብሔር የለም። ስደት ላይ ብሔር የለም። ሰይድ በብሔር ነው ምናምን እያልኳችሁ ሳይሆን ያው በዙ ነካል አድርግላችሁ ብዬ ነው። እሱ የተባለበት አንድ የፖለቲካ አይነት ነገር ይዘት ላይ ግፊት ተደርጎበት ወይም ደግሞ ጥቆማ ተደርጎበት ነው እንደዛ ነው የሰማሁት ነገር። ስለዚህ ስደት ላይ ስኖሩ ከብሔር ግጭት ከፖለቲካ ራቅ ብላችሁ ስራችሁን መስራት አለባችሁ ማለት ነው። ይሄን ይመስላል ዛሬ ያካፈልኳችሁ መረጃ። እንግዲህ በቀጣይ እስክንገናኝ ድረስ እንዲሁም አዳዲስ መረጃዎችን ከኔ እንድታገኙ ወይም ደግሞ ያው እኔም ገና ወደ ስደት ገና መጣሁኝ። ቦታ ምናምን ገና አላዘጋጀሁትም። ያው እንደምትመለከቱት ገና ክላሴ ምናምን አልተበጃጀም። ስቱዲዮ ምናምን የለም። እንደዚሁ በት እያልኩ ነው። እናንተም እንግዲህ ሰብስክራይብ እያደረጋችሁ እንዲሁም የደወል ምልክቷን ላይክ እያደረጋችሁ ሼር እያደረጋችሁ አበረታቱኝ። በቀጣይ እንግዲህ ስቱዲዮአችንን አበጃጅተን አንዳንድ ቪሎጎችን ምናምን እንሰራለን። እንግዲህ የዛሬው መረጃ ይህን ይመስል ነበረ። ይመቻችሁ። ባላችሁበት ሰላም ይሁን። የምንከብርበት የፍቅር የአማን ዘመን ይሁንልን። ይመቻችሁ። መፋመለ